ሰላም ሰላም ውድ ተመልካቾቼ እንደምን ከርማችኋል? እኔ አልሐምዱሊላህ ደህና ነኝ። እንዴት ናችሁ? በብዙ ደህና ናችሁ ሆይ? ለዛሬ የማሳያችሁ ጽድት ያለች ሴቲንግ ቲፕ ናት። ይችም ለአንድሮይድ ስልክ ተጠቃሚዎች የምትሆን አሪፍ ሴቲንግ ናት የምናስተካክላት። እንግዲህ ያችን ሴቲንግ ልዩነቷ ምንድነው የምትለውን በቀጥታ የማሳያችሁ ይሆናል። ከዛ በመቀጠል እንግዲህ ለቻናሌ አዲስ የሆናችሁ ቤተሰብ እንሁን። ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ እንድታበረታቱኝ ጠይቃለሁ። ከወዲሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት ለምታደርጉኝ ተመልካቾቼ እንዲሁም ሰብስክራይበሮቼ ከልብ አመሰግናለሁ። ሴቲንጓ እንግዲህ ለአንድሮይድ ተጠቃሚዎች እንደምትሆን በመጀመሪያ ላይ ነግሬያችኋለሁ። ይቺ ሴቲንግ ምን አይነት ናት፣ ጥቅሟስ ምንድነው የሚለውን በቀጥታ ለማሳየት ያክል እንግዲህ ከጥቅሟ ሴቲንጓ ምን አይነት ናት የሚለውን ለማሳየት ያክል ልክ ስክሪናችን ላይ በምንጠቀምበት ሰዓት እንደዚህ በሁለት ከፍሎ የሚገቡ ኖቲፊኬሽኖችን ከላይ ስክሮል ዳውን በማድረግ ለማየት ከመቸገር የምትገላግለንን፣ በአንድ በኩል ከአንድ ጋር እያወራን ወይም ሌላ ተግባርን እየሰራን በሌላ በኩል ደግሞ ሌላ የሚገቡ አዳዲስ ኖቲፊኬሽኖችን በቀላሉ የምናይበትን ሲስተም የምታመጣልን አይነት ሴቲንግ ናት። እንግዲህ የምናወርደው አፕሊኬሽን የለም። እዚሁ አንድሮይድ ስልካችን ላይ የምናስተካክላት ሴቲንግ ናት የምትሆነው ማለት ነው። እንግዲህ ወደ ሴቲንጓ የምንገባ ነው የሚሆነው። በነገራችን ላይ ሜሴጅም ላይ ልክ እንደዚሁ ከፋፍለን ማየት እንችላለን። ይህ ነው እንግዲህ ቀጥታ ወደ ሴቲንጓ ለመግባት ያክል በመጀመሪያ ላይ ስክሮል ዳውን እናደርግና ስክሪናችንን የሴቲንግ አይካኗን እዚህ በጫፍ በኩል ያለችውን በቀኝ ጫፍ በኩል ያለችውን የሴቲንግ ምልክት እንካለን። ከዚህ በኋላ ይህን ፊቸር ካመጣልን በኋላ ቀጥታ የምንገባው ወደ ዲቨሎፐር ኦፕሽን ነው። ዲቨሎፐር ኦፕሽን የሌለን ዲቨሎፐር ኦፕሽን እንዴት እናመጣለን የሚለውን አዲስ ስልክ ከሆነ በተለይ እኛ ዲቨሎፐር ካልሆን ዲቨሎፐር ኦፕሽን የሚለውን የሴቲንግ ዝርዝር ስለማናገኝ ቀጥታ ዝርዝሩን ወደምና አፕላይ የምናደርግበት ወይም አክቲቬት የምናደርግበት ቦታ ላይ የት ነው የሚሆነው? አባውት ፎን የሚለውን አይከን ክሊክ እናደርግና ከዚህ በኋላ ቢውልድ ነምበር የሚል አጠቃላይ የስልኩን ኢንተርናል ኢንፎርሜሽን ዝርዝር የሚያቀርብበት ስለሆነ ከዚህ ውስጥ ቢውልድ ነምበር የሚለውን ደጋግመን በመነካካት ልክ እንደዚህ እኔ ከዚህ በፊት ያው ዲቨሎፐር ኦፕሽን የሚለውን ሴቲንግ አክቲቬት ስላደረኩ ከታች እንደምታዩት ዩ አር ኦልሬዲ ዲቨሎፐር ነው የሚለው እና ዲቨሎፐር ኦፕሽን አክቲቬት ያላደረጋችሁ ልክ አባውት ፎን የሚለው እዚህ ጋር ገብታችሁ ቢውልድ ነምበር የሚለውን ደጋግማችሁ በመንካት የዲቨሎፐር ኦፕሽን ሴቲንጉን አክቲቬት እናደርጋለን ማለት ነው። ከዚህ በመቀጠል እንግዲህ ዲቨሎፐር ኦፕሽን የሚለው አክቲቬት ከሆነልን በኋላ ቀጥታ የምንገባው ወዴት ነው? ወደዛ ወደ ዲቨሎፐር ኦፕሽን ነው። እነዚህ ዲስፕሌይ ከተደረጉት ዝርዝሮች ውስጥ ስለሌለ ቀጥታ ምንድነው የማደርገው? ዲቨሎፐር ኦፕሽን የሚለውን ሰርች አይከኔን ክሊክ አድርጌ ሰርች ባር ላይ ክሊክ አድርጌ ዲቨሎፐር ኦፕሽን ብዬ ጽፋለሁ። ይሄው መጣልኝ። ይሄ ከመጣ በኋላ ወደዚህ ክሊክ አድርጌ ነው የምገባ የሚሆነው። ከዚህ ከገባሁ በኋላ እንግዲህ እንደሚታወቀው በሴቲንግ ብዛት የሚታወቀው የዲቨሎፐር ኦፕሽን ውስጥ ያሉ የሴቲንግ ዝርዝሮች በጣም ብዙ ናቸው። ስለዚህ ለመፈለግ ስለሚከብድ ቀጥታ የምናደርገው ምንድነው? እኛ የምንፈልገው ያንን ያሳየኋችሁን ቲፕ የምናገኝባትን ስም መመዝገብ ነው የሚሆነው ማለት ነው። ስለዚህ ምን ብለን ነው የምንገባው? ከዚህ በመቀጠል ኦፕሽን ጽፈን እሱን ክሊክ ነው የምናደርገው። ዲቨሎፐር ኦፕሽን
ዲቨሎፐር ኦፕሽን ይመጣልናል እንደዚህ። ከዚህ ከመጣልን በኋላ እዚህ ላይ እንዳልኳችሁ በጣም ብዛት ያላቸው መቼቶች አሉ ወይም ሴቲንጎች። ከዚህ ውስጥ ለሳምሰንግ ብራንድ ስልክ ተጠቃሚዎች ሚኒመም ዊድዝ በሚል ነው የሚመጣው። ለሌሎች ስልኮች በምን መልኩ እንደሚመጣ ባላቅም ህዋዊ ላይ ስሞለስት ዊድዝ በሚል ነው የሚመጣውና ከዚህ ውስጥ ያንን መፈለግ ነው። እንግዲህ ፈልገን ካላገኘን ሰርች ባሩ ላይ ስሞለስት ዊድዝ ወይም ሚኒመም ዊድዝ ብለን እንጽፋለን ማለት ነው። ፈልገን ካገኘነው ደግሞ እሱን ክሊክ አድርገን እንገባለን። እዚህ ላይ እንግዲህ እንደምታዩት ስሞለስት ዊድዝ የሚል አገኘው። ብዙ ጊዜ እንግዲህ ይህንን አስተካክየው ስለነበረ ነው 382 ኦር 384 አካባቢ በሚል ነው እንግዲህ የሚያስቀምጠው። እናንተ ይህንን አጀስት ነው የምታደርጉት። አጀስት ስታደርጉ ግን በመጀመሪያ ከትንሹ ወደ ትልቁ ነው የምትሄዱት። ማለትም 384 የሚለውን 450 አድርጋችሁ ተሞክሩትና ስክሪኑን ቀጥላችሁ ደግሞ የምታስተካክሉት ሴቲንግ አለ። ስክሪኑ በጣም ከደቀቀና ለእይታ በጣም የሚያስቸግራችሁ ከሆነ በአንድ ጊዜ 700 ቤት የምናስገባበት ሁኔታ ላይታየን ስለሚችል እሱም በሂደት ነው እያስተካከለን የምንሄደው። ምን ለማለት ፈልጌ ነው 384 ወይም 382 ብሎ ነው የሚጀምረው ብዙ ጊዜ ስልኮች ላይ ያለ በራሱ በፋክቶሪ ሴቲንጉ በዛ ቁጥር ነው እና የሚቀመጠው። እናንተ በዚህ መልክ አጀስት ታደርጉ በመጀመሪያ 450 ከዛ 500 አሁንም ከፍ ካለባችሁ ወደ 600 እያስገባችሁ ነው እና የምትሄዱት። ይሄንን ነው እያስተካከልን የምንሄደው ማለት ነው። እንግዲህ 715 አድርጌ ኦኬ ለዋለሁ። እኔ አኒሜሽን ዊንዶ አኒሜሽን ስኬል ይላል። ስኬሉን በ0.5 1.5 ምናምን የሚያስቀምጠው አለ። ያንን በአንድ የሚል ነው። የማይመጣም ሊኖር ይችላል። የሚመጣ ካለ ግን በአንድ አድርጋችሁ ነው የምታስቀምጡት። እኔ ኦሬዲ አፕላይ ስላደረኩ ካንስል ነው የምለው አክቲቬት ስለሆነ የኔ ማለት ነው። ቀጥለን የምንሄደው ምንድነው ይሄንን ዲቨሎፐር ኦፕሽን ላይ ያለውን ሴቲንግ አክቲቬት ካደረግን በኋላ የምንገባው ወዴት ነው? ወደ እዚሁ ላይ ወደ ፎንት ሳይዝ ኤንድ ስታይል የሚል ነው የምንገባው እና ፎንት ሳይዝ ኤንድ ስታይል ላይ እንገባለን። ሰርች ባሯ ላይ ልክ ፎንት ብላችሁ ስትጽፉ በፎንት ስር ያሉትን አማራጮች ያመጣሉ። ለሳምሰንግ ብራንድ ፎንት ሳይዝ ኤንድ ስታይል ፎንት ሳይዝ እያለ ሌሎች ዝርዝሮችን ያመጣል። ህዋዊ ላይ ይሄንን ቴክስት ሳይዝ ኤንድ ዌጅ የሚል ነው ያመጣልኝ። ይሄንን በሚያመጣበት ሰዓት እንግዲህ እናንተ እዚህ ጋር ሳምፕል ያስቀምጥላችኋል። ላይ እንደምታዩት ዱ ዩ ኖ ኢፍ አይ ካን ቼንጅ ዘ ዌት ኦፍ the text as well as the size የሚለው ጽሁፍ ያለበት እንደ ሳምፕል ነው እና ቴክስት ሳይዝ ሂዩጅ ቦልደስት የሚል ያስቀመጠውን እንግዲህ እናንተ ልክ እንደዚህ አጀስት ማድረግ ትችላላችሁ። አሁን እንደምታዩት ይህን ስጨምርና ስቀንስ ልዩነት ያመጣል። እናንተ በቃ ለይታዬ አሪፍ ነው የሚለውን ነገር መርጣችሁ እዚህ ላይ አጀስት ነው የምታደርጉት። እዛ ስሞለስት ዊድዝ ወይም ሚኒመም ዊድዝ ብላችሁ ከሞላችሁት ቦታ ላይ በጣም ሰፊ ልዩነት ስለሚያመጣ እናንተ በምትፈልጉት ደግሞ እዚህ ላይ ነው አጀስት የምታደርጉትና ልክ እኔ አሁን በዚህ አደረኩት። ቦልድ የሚለው ደግሞ በጣም ድምቅ ያለና ቀጠን ያለ ጽሁፍ አይነት የጽሁፍ ስርዓቱ ወፈር ብሎ ደምቆ የሚታይ ወይም ቀጠን ብለው የሚታዩ የሚለውን ለመለየት ነው። ያው እንደምታዩት የሌተሮቹን ባይትሰልፍ ሳይዛቸውን ማለት ነው እና ቦልድ እንዲሆንልኝ ነው የፈለኩት እኔ። በዚህ መልክ እንግዲህ ሴቭ አድርገን እንወጣለን ማለት ነው። ስለዚህ ከዚህ በኋላ ያለው ነገር ምንድነው? በቃ የምንጠቀማቸው የቴሌግራምም ይሁን ቴክስት ወይም ሌሎች አፖችን በምንጠቀም ሰዓት እዚህ ጋር እየተጻጻፍን ወይም የምንፈልገውን ታስክ እያደረግን እየተጠቀምን እያለ የሚገቡ ኖቲፊኬሽኖችን ኦቨርላፕ ሆኖ ራሳቸው እዚህ ሳይሸፍኑ በግልጽ የሚመጡበት ሁኔታ ይኖራል ማለት ነው። እንግዲህ ለዛሬ ያዝኩላችሁ ቲፕ ይሄን ይመስላል። ተመልካቾቼ ስላዳመጣችሁኝ እንዲሁም ስለተመለከታችሁልኝ ከልብ አመሰግናለሁ። በመጨረሻም ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ እንድታበረታቱኝ እጠይቃችኋለሁ። ሰላማችሁን ያብዛልኝ። ሰላም ሁኑ። ሰላም